ወንድሜ እግዚአብሔር ይስጥህ። አባቴ አንተም እግዚአብሔር ይስጥህ። እኛን ለማስደሰት እንደዚህ ተረባርባችሁ የምትገዙልን አዲስ ዓመት አባቴ እግዚአብሔር እስቲ ግራ አባቴ ነው የምትቀርሺው። ሰላም ጋይስ እንደምን አደራችሁ? ቭሎግ የአዲስ ዓመት ቭሎግ። አንዱ በግ ለአያቴ ቤት ነው የተገዛው፣ አንዱ በግ ለኛ ነው የተገዛው እና እሺ በበግ ቤት በገባ መቼም ሽታ አይወጣም ከዚህ ቤት። አሁን ይሁን የበግ ሽታ። እሺ እግዚአብሔር ይስጥልን። አሜን። እግዚአብሔር ይስጥልን። አሜን። የዓመት ዓመት ያድርሰን። አሜን። ሁላችንም ያድርሰን። አሜን። ሳይቀንሰን አሜን። ሳይቆርሰን አሜን። በሰላም እንደዚሁ ያድርሰን። አሜን። አዎ ሰላሙ ነው። አሜን። እግዚአብሔር ይስጥልን። አሜን። ኤፍሬም እግዚአብሔር ይስጥልን። አሜን። ከዚህም በላይ እንድታደርግ መድኃኔዓለም በሰፊው ይስጥህ። አሜን። ጤንነት ይስጥህ። አሜን። እድሜ ይስጥህ። አሜን። ሎተሪም ይድረስህ። አሜን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እድሜ ይስጥልን። ሁላችሁም እድሜ ይስጣችሁ። አሜን። ለሙዬ አንቺም እድሜ ይስጥሽ። አሜን። የእድሜ እንጀራ ቢ። አሜን። አዎ የእድሜ እንጀራ ቢ። አሜን። አንድም አይቀንስብሽ። አሜን። ጤንነት ይስጥሽ። አሜን። ውለሽ በሰላም ግቢ። አሜን። ውለሽ በሰላም ግቢ። አሜን። መንገዳችሁ ሰላም ይሁን። አሜን። ጉዞአችሁ ሰላም ይሁን። አሜን። ስራችሁ ሰላም ይሁን። አሜን። ሀገራችን ኢትዮጵያ ሰላም ይሁን። አሜን። ምን የጎደለ ቸሩ መድኃኔዓለም አብርሃሙ ስላሴ ድንግል ማርያም ትሙላልኝ። አሜን። እግዚአብሔር ከሬሁ ዓመት ዓመት ያድርሰን። አሜን። ሳይቀንስ አሜን። በበረከቱ በቸርነቱ አሜን። ሁላችንም በሰላም በፍቅር እንዲሁ ይሄ ዓመት እንዳሳለፍ ነው ቀጣዩንም ዓመት እንደዚሁ በሰላም በፍቅር በአንድነት ሳይለየን ዓመት ዓመቱን ያድርሰን። አሜን። ወንድሜ እግዚአብሔር ይስጥህ። አባቴ አንተም እግዚአብሔር ይስጥህ። እኛን ለማስደሰት እንደዚህ ተረባርባችሁ የምትገዙልን አዲስ ዓመት አባቴ እግዚአብሔር አሜን። ደንጋ በኩያሺ በሰላሳሺ ሙክት ሰረሙና አሜን። የመስቀልም በሬ በመቶ ሺህ ብር ሰረሙ። አሜን። ሰረሙ። አሜን። እንም ተርባረሙም ሰረሙ። አሜን። አንተ ልጅ ሀብታም ሆኖ ሚሊዮን አሜን። በግዛ አሜን። በሬ ግዛ። አሜን። ሁላችሁም ተመካክራችሁ ልጆቼ ተመካክራችሁ አራትም አምስትም ናችሁ በቃ አንድችን በግን ግዛ ሶስታችሁ አራታችሁ በሬ ግዙ የምትሉ ልጆች ሁኑ። አሜን። አዎ ሀብታም ሁኑ። አሜን። እድሜ ይስጣችሁ። አሜን። እኛም እድሜ ይስጠን። አሜን። አዎ ከዛ በረከት ያለው ልጆች ሁኑ። አሜን። ትልቅ ልጆች ሁኑ። አሜን። ቤተሰቦች ልጆች በሙሉ ሀብታም ሁኑ። አሜን። የእድሜም ሀብታም ሁኑ። አሜን። ድህነት ደጃችሁ አይግባ። አሜን። የሰው እጅ አትዩ። አሜን። ስሩ። አሜን። 24 ሰርታችሁ 24 ሰዓት ተሰርቶ ሀብታም ሁኑ። አሜን። በእኔ ጎደለ የሰማው ጌታ የምድሩ ባለቤት አውደ ዓመቱ ይሙላበት። በሶስት ታቋርጣላችሁ። አራት ነው። እኔ በሶስት በቃ ለምን ያባየህም
እናቴ በመሀል ማለት ነው አንድ ጓደኛዬ ትላንትና ደውላልኝ ነበረ እና አባቷ ሞቷል እና እያለቀሰች እና ፊቴ መጣችና ከዛ ወይኔ ጋሽዬ እኛም ማለት በቃ አባታችን ከሌለ እንደዚህ ነው ቤታችን የሚቀዘቅዘው አልኩኝ ለጓደኛዬ ቤት ማለት ነው። ከዛ በቃ ደነገጥኩኝና አፌ ላይ መጣ። ከዛ ወዲያው ተውኩትኝ ማለት ነው። እንደዛ ይባላል ግዴታ አባት መኖር አለበት። ግዴታ አንዳቁቴ ቤት እንደዚህ አሁን አንቺ እንደዚህ የበሻክሽው እነሱ በጣም ነው ማሩ ቤት በስመ አብ ወይኔ ከባድ ነው እናቴ። አባት ይኸውልሽ እግርም እጅም ባይኖረው መኖር አለበት እኮ በቃ መኖር አለበት። እንዴ ቅዝቅዝ ነው የሚለው እግዚአብሔር። እናቴ እኔ ጠርጓለሁ ቤተክርስቲያን ልትሄጂ አይደል? ሂጂ ኤፍሬም እንግዲህ አንተ ላስ በጉራ አሰብንበትም ቀለሙም ስላልተቀባ እኮ ነው። ምንድነው ቀለማች ቤት አይደለም? በጣም ቀዝቃዛ ነው። አዲስ እኮ ነው። ከሰራ አይቀጣጠልበትም። ኧረ ተው። አዎ ለዛ ወንድሜ ኤፍሬም 2018 ገባ። እሺ አሁን ጠርገዋለሁ። 2018 ገባ። 2018 አንተ 2018 ገባ። እንኳን አደረሰ እኮ ብር ስጠኛ። ምን ማለት ነው? ኮምፒውተርስ አንደኛው ደግሞ ይኸውና እዚህ ጋር የሚተኛ አንደኛው ደግሞ ተነስቷል ማለት ነው። መኝታ ቤታቸው ስለተወረሱ ጥለው ከሄዱ በኋላ ይሄን ይመስላል መኝታቸው። ሳሎን ቤት በሶፋው መሀል አንጥፈው ነው የሚተኙት ማለት ነው። እነዚህ ሁለቱ መልካም አዲስ አመት። እሺ እስኪ ሌላ ቆንጆ ቆበስ መልካም አዲስ አመት። እሺ በቃ ለኛ የትኛው ይሆንልን? እንቁጣጣሽ እንኳን ለአዲስ አመት አደረሳችሁ። መልካም አዲስ አመት። ሃፒ ኢትዮጵያ ኒው ይርስ። እንኳን አደረሰ። መልካም አዲስ አመት። ይሄ ይሆንልን። እሺ እኔዎች በጠዋት ቁርሳችን አባቴ እኔ አስቀምጠዋል እያሉ ማነው ጃኬቴን እዚህ ላይ ያሰጣው? ና በሪ አንካታም ና ይሞታውቃለሁ ይኸውልሽ ይሄ ሁለት ጎዱ እገሩ ይዘት እንግዲህ በግ ጾማ በግ አይላቀቅም። ጾማ በግ ሁለት ጎዱ
ፎቶ